ዲያብሎስ እንዴት ነው ጌታ የሚሆነው? ዲያብሎስም ጌታ ነው። ጴንጤ የማልሆነው መሰረቱ ሰው ስለሆነ ነው። ፕሮቴስታንቲዝም መሰረቱ ሰው ነው፣ መጨረሻው ሰው። ከጸና ሃይማኖት ፍቅር እንዴት ነው የሚበልጠው? ከጸና ሃይማኖት ይልቅ ፍቅር ይበልጣል። ሃይማኖት ኑሮ ፍቅር ከሌለ በፍቅረኛዋ ለቅሶ ላይ ሰርፕራይዝ መላክ ምን ይሉታል? ሰርፕራይዝ ለደስታ ለታመመ አሊያም ለሌላ ጉዳይ እንጂ ለለቅሶ ታይቶም ተሰምቶም አይታወቅም። ፓስተሩ ስለ ድንግል ማርያም መሰከረ። 6 ኪሎ ጋር አለች ቅድስተ ማርያም ቤተክርስቲያን እና ግቢዋን በጣም ነው መወዳት። ሰላም እንዴት ናችሁ? ይህ ብስሪ ሪያክት ነው። እንደተለመደው ወቅታዊና አዳዲስ የሆኑ ቪዲዮዎችን ይዤ ቀርብ ያለው አብራችሁን ቆዩ። በእመቤቴ እንዳታሳልፉት፣ በድንግል ማርያም ይዣችኋለሁ። የማርያም ወዳጅ ካልሆንክ እለፈው። የድንግል ማርያም ወዳጅ ኮንክ ግን 10 ጊዜ ኮፕሊንክ አድርገው። በጣም ነው የሚከብደው። እና ራሳችሁን ጠብቁ እባካችሁ ክርስቲያኖች። አምኜው ሄጄ እንደዚህ በጣም ያሳቅቃል። በቃ ነን ጊዜ በቃ ልብሰ ተክህኖ አድርገው ተንበርክከው ለልመና በጣም ስቅጥጥ የሚል በቃ ገና ሲጀምሩ በማርያም እንዳታሳልፉት በማርያም። ኧረ እባካችሁ አታሳቁም በእናታችሁ። በቃ እንዴት እንደሚደብር የማስታወቂያ ነው። አትቀይሩትም እንዴ እንዳው ስልቱን ራሱ። እና ሴቶች እህቶቻችን እንዲህ ዝም ብላችሁ ብቻ ሚዲያ ላይ ይታወቃል እያላችሁ ከሁሉም ጋር ሆናችሁ በኋላ የቤተክርስቲያን ልጅ ነው እንዳትይ። በመምህራችን ሀሳብ እኔ የምስማማለሁ። ምክንያቱም ማስታወቂያ፣ መንፈሳዊ ማስታወቂያ፣ የቤተክርስቲያን ማሰሪያ ምናምን ማስታወቂያ የሚሰሩ ሰዎች በማርያም እንዳታሳልፉት፣ ይህን ቪዲዮ ካሳለፋችሁ ኦርቶዶክሳዊ አይደላችሁ ምናምን የሚሉ በጣም ሰውን የሚያሰቅቁ አይነት ንግግሮችን የተናገሩ ሰዎች በግድ ቪዲዮን እንዲያዩት፣ በግድ ላይክ እንዲያደርጉ፣ በግድ ሼር እንዲያደርጉ ማስገደድ ምናምን በጣም ነው የሚደብረው። ሃይማኖታዊ ኮንተንት ላይ ደግሞ እንደዚህ ማድረግ በጣም ነው የሚያስጠላው። እውነት ለመናገር ካህናትም እየወደቁ ምናምን የሆነ ሁክ ለመስራት ካህናትን ልብስ አልብሰው መሬት ላይ እየጣሉ ምናምን ሰው እንዳያሳልፈው ቪዲዮን በዚህን ያህል ደረጃ መሄድ፣ እንደገና የቤተ ክርስቲያንም የካህናትንም ክብር በዚህን ደረጃ ማውረድ በጣም ስህተት ነው። እኔም በጣም የምቀበለው መስማማበት ሀሳብ ነው መምህራችን እየተናገሩት ያሉት ማለት ነው። ጥሩ ሰው በሆንኩ ቀን የረዳኝ እግዚአብሔር በረከስኩ ቀን አይተወኝም። ስለዚህ እግዚአብሔር እውነተኛ ረዳት ነው። ሰው ግን ቀን የጣለለት ጥሎ ይሄዳል። እግዚአብሔር እውነተኛ ረዳት ነው። ሁሉ ነገር ሲያልቅ ብቻችን ስንቀር አብረውን የሚቆም እሱ ነው። የእግዚአብሔር ቤተሰቦች እግዚአብሔር እውነተኛ ረዳት ነው ማለት እሱ ነው። አዎ እውነተኛ ረዳት እግዚአብሔር ብቻ ነው። ሰው ሲተወን፣ ሰው ሲጥለን የማይጥልን። እኛ ግን ይሄ የሚገባን ነገሮችን ካጣን፣ ብዙ ነገር ከተበላሸ ምናምን ነውና ከአሁን ወደ እግዚአብሔር መቅረቡ በጣም የተሻለ ነው። ሁላችንም ያየነው ነገር ነው ይሄ። በቃ የሆነ ነገር ወይ ጸሎታችን ሲመለስልን እንጠፋለን፣ ከዚህ ነገር ሲጎልብን ነው የምንመጣውና ሁሉ ነገር ባዶ ሲሆን ደግሞ ብቻ ወደ እግዚአብሔር ቤት መሄዱ አስፈላጊ አይደለም። እውነት ለመናገር አያችሁ ወዳጆቼ፣ የኔ ህይወት ይሄ ነው። ይሄንን ነገር የምታውቁት ብዙዎች ቧንቧ ሲከፈትበትና ሲዘጋበት ነው። ዛሬ ግን ለኔ ህይወት ቁልፍ ነገር የቧንቧ መክፈቻ የግድ ያስፈልገኛል። አያችሁ የኔ ህይወት አሁን በምን ተመሰረተ? በሰዓት። የኦክሲጅን መጠኔን የማየው በዚህ ነው። ሰዓቱ አለቀ አላለቀ ብዬ የሰቀቀን ህይወት ጀመርኩ። እቺ ነገር ለማሰር እቺ ብረት ታስፈልገኛለች። አስባችሁ ታውቃላችሁ? እቺ ለኔ ህይወት መኖሪያ መሰረት ናት ብዬ አስቤ አላውቅም። ዛሬ ላይ ግን ለኔ ህይወት ቁልፍ ናት ማለት ነው እቺ ብረት። ይሄ ነገር አስቤው አላውቅም። በዚህ ተነፍሳለሁ፣ በዚህ እኖራለሁ ብዬ ዛሬ ግን አያችሁ በዚህ እንድኖር እንኳን ስለፈቀደልኝ እግዚአብሔርን እለት እግዚአብሔር ይመስገን ብዬ አምላኬን አመሰግነዋለሁ። አያችሁ ይሄኛው ሲያልቅብኝ እዚህኛው ላይ ለመቀየር አስረን በጥንቃቄ ነው የምንጠብቀው። እንግዲህ እህታችን አስቡት፣ በዚህ እየኖረች በዚህ እየተነፈሰች እለት ታመሰግነዋለች። እኛ ግን ኖርማል ይሄ ጤናማ ሆነን እንደፈለግን ይሄን አየር እየተነፈስን እየኖርን ግን ለማመስገን በጣም ነው የሚከብድን በጣም። እና ያለችውን ሰምታችኋል። በሰዓት ነው፣ ሰዓቷን ቼክ እያደረገች ነው። የኦክሲጅኑ ሰዓት ማለቁን አለማለቁን ማረጋገጥ ማየት አለባት። ምክንያቱም ሳታይ ካለቀባት አደጋ ውስጥ ስለምትገባ ማለት ነው። እና አመስጋኝ መሆን አለብን። ይሄ አየር ምንተነፍሰው ንጹህ አየር እንዲህ መተንፈስ መቻላችን በጣም ትልቅ ነገር ነው። ሌሎች ነገሮች ስላልተሳኩ፣ ሌሎች ነገሮች ስላልሆኑ
ማማረር በጣም በጣም የሚያሳፍር ነገር ነው እና እንደዚህም ሆኖ የሚኖሩ እህቶች አሉ፣ ሰዎች አሉ እና ማማረራችንን ማቆም አለብን። ሰሞኑን አንድ ድምፅ ሰምቻለሁ። ወደ ኦርቶዶክስ መመለስ ማለት በራስ ላይ ሞትን ማወጅ ነው። በነገራችሁ ላይ ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ካጋንንት የባሰ እምነት ነው። የኦርቶዶክስ መሰረታዊ ትምህርት የሚያውቅ ኦርቶዶክስ ለ1 ሚሊዮን ጴንጤ መብቃት ይችላል። በቀላሉ ለ1 ሚሊዮን ጴንጤ መድረስ ይችላል፣ አንዱ ሰው ማለት ነው። ሜዲን አውሮፓ አይደለሁም። በሉተር ተመስርቼ ወደ ሉተር አልሄድም። እኔ ጴንጤም አይደለሁ ኦርቶዶክስም በጣም ተራማጅ ኦርቶዶክስም። አንድ ኦርቶዶክስ ለ1 ሚሊዮን ጴንጤ መብቃት ይችላል። በስነ ስርዓት የቤተክርስቲያኑን ትምህርት ከሐዋርያት ጀምሮ ከሐዋርያን አበው የቤተክርስቲያን አባቶችን ትምህርት ጠንቅቆ የሚያውቅ የቤተክርስቲያኗን ትምህርት ጠንቅቆ የሚያውቅ ሰው መጽሐፍ ቅዱስን በአግባቡ የተረዳ ሰው ማለት ነው ለ1 ሚሊዮን ጴንጤ መትረፍ ይችላል። እውነቱን ነው እዚህ ጋር ልደት የተናገረው። በነገራችን ላይ የቤተክርስቲያንን ትምህርት የአባቶችን ትምህርት ጠንቅቆ የሚያውቅ ሰው የትኛውም ሃይማኖት ከየትኛውም ሃይማኖት ሰው ጋር ቆሞ የመሟገት ሙሉ አቅም አለው። ምንም በቃ ሙሉ ኮንፊደንስ ሙሉ አቅምም አለው። ምንም የሚያስፈራም የሚያሸማቅቅም የሚያደናግርም ነገር አይኖርም እና ለዛ ነው አንድ የቤተክርስቲያን ትምህርት በደንብ የተማረ ሰው ለ1 ሚሊዮን ጴንጤ ይሆናል ያለው ለዛ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ሰላም አብይ ነገር ኢየሱስ ጌታ አብይ ነገር ኢየሱስ ጌታ ጅላቱ ማለት ኢየሱስ ጌታ ነው። እንግዳማ አብርሃምም ጌታ ነው። ኢየሱስ ጌታ ነው። ገንዘብም ጌታ ነው። ኢየሱስ ጌታ ነው። ቄሳርም ጌታ ነው። ጌታዬ ኢየሱስ ጌታ ነው። ዲያብሎስም ጌታ ነው። እግዚአብሔር ንጉሠ ነገሥት በል ነው። ክርስቶስ የነገሥታት ንጉሥ የጌቶች ጌታ ነው በሉ። ክርስቶስ በሉላችሁ የነገሥታት ንጉሥ የጌቶች ጌታ ነው። እዚህ ጋር አባታችን ማለት የፈለጉት ኢየሱስ ክርስቶስን ጌታ ነው ብቻ ማለት ክብሩን ማሳነስም ነው። ምክንያቱም ብዙ ጌቶች ስላሉ አሁንም ወደፊትም ከዚህም በፊት በጥንትም በመጽሐፍ ቅዱስም ብዙ ጌቶች ነበሩ። እሳቸውም ቄሳርም ጌታ ነበር እንዳሉት ማለት ነው እና ኢየሱስ ክርስቶስ የጌቶች ጌታ ግን ሲሆን ዓለም ላይ ያለ የትኛውም ጌታ ከኢየሱስ ክርስቶስ ጌትነት ጋር አይወዳደርም ነው። ዓለም ላይ ያለው የትኛውም ንጉሥ ከኢየሱስ ክርስቶስ ጋር የሚወዳደር ንግስና የለውም ነው። ስለዚህ ኢየሱስ ክርስቶስን የጌቶች ጌታ የነገስታት ንጉሥ እንለዋለን እኛ ለማለት ነው ሀሳባቸው። ያው ሌሎቹ ግን እንደፈለጉት ሀሳቡን ጠምዝዘው ሲሰሩበትም ቪዲዮ አይቻሉ። ወገኖቼ ብዙ ጥቂት የሚሆንብን የነካነው የሚደርቅብን ተናግረን የማንሰማው እግራችን ነክቶት የሚደርቀው እግዚአብሔር እኮ ከኛ ጋር ሳይኖር ሲቀር እመኖኝ፣ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛ ነን ብቻችንን ይሆን እየመሰለን የተሸበር ነው። እኛ ነን ብቻችንን ይሆን እየመሰለን የደነገጥ ነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወክ ነው እንጂማ እግዚአብሔር ፍጥረቱ ረስቶ አያውቅም። እኔ ጴንጤ ማልወድበት የመጀመሪያውና የመጨረሻው ጉዳይ ምንድነው ካልከኝ፣ ፕሮቴስታንቲዝም መሰረቱ ሰው ነው፣ መጨረሻው ሰው። ኦርቶዶክሳዊነት ደግሞ መሰረቱ ክርስቶስ ነው፣ ማለቂያው የዘላለም ሕይወት ነው። በቃ አለቀ። ሜዲን አውሮፓ አይደለሁም። በሉተር ተመስርቼ ወደ ሉተር አልሄድም። ጴንጤ እምነት ነው። ካራት እየመጣሉ ደንስልን። እኔ ጴንጤም አይደለሁ ነው ኦርቶዶክስም በጣም ተራማጅ ኦርቶዶክስም። እዚህ ጋር እንደተናገረው ተሜ በቃ በጣም ግልጽ የሆነ ነገር ነው። በተለይ ለኦርቶዶክሳውያን በጣም ግልጽ የሆነ ራሳችሁን በደንብ የምትጠብቁበትን መልእክት ነው ያስተላለፈው። ምክንያቱም ጴንጤ የማልሆንበት ምክንያት ሰው የመሰረተው እምነት ነው ስላለ ነው። ምክንያቱም በማርቲን ሉተር ስለተመሰረተ ማለት ነው። የእኛ ግን እምነት በአፖስቶሊክ ሰክሴሽን ወይም በሐዋርያት ቅብብሎሽም ወደኋላ ብንሄድ የሐዋርያትን ሰንሰለት የጠበቀ ነው። ስለዚህ በብዙ ዲኖሚኔሽኖች የተከፋፈሉት የፕሮቴስታንት እምነት በዚህ ምክንያቱ ሰው የመሰረተው ስለሆነ እርስ በርስ ስለማይስማሙ በጣም ብዙ ዲኖሚኔሽኖች አሉ። ስለዚህ የእኛ ግን ምንም ዲኖሚኔሽን የሌለው ቀጥታ ከሐዋርያት ሰንሰለቱን ጠብቆ የመጣ እምነት ነው ያለ ብራዘር። ስለዚህ በደንብ መጽናት አለባችሁ፣ መጽናት አለብን። በጣም ምርጥ መልእክት ነው። ሃይማኖት ኑሮ ፍቅር ከሌለ በሃይማኖቱ አትድንበትም።
ፍቅር ከሰማዕትነትም ይበልጣል። ስጋዬን እንኳን ለእሳት መቃጠል አሳልፌ ብሰጥ ፍቅር ከሌለኝ ምንም የምጠቀመው ነገር የለኝ። ገንዘቤን ሁሉ ለምጽዋት ብሰጥ ፍቅር ከሌለኝ ከንቱ ነኝ። ተራራ የሚያፈልስ እምነት ቢኖረኝ ፍቅር ከሌለኝ ከንቱ ነኝ። ፍቅር የሌለው ሰው አንገቱ እንደ ቀለበት እስከሚቀጥን ድረስ ቢሰግድ እንኳን ከለፋበት ስግደት የሚያተርፈው ነገር የለውም ነው። ምንም መስዋዕት ቢያቀርብ ቤተ ክርስቲያን በእንቁ በወርቅ ቢሰራ ለምን ወርቅ አይኑን ግድግዳ አድርጎ ቤተ ክርስቲያን ለምን አይሰራ? ለምን ገዳም አይሰራ? ለምን አብነት ትምህርት ቤት አይሰጥም? ልጁን እንኳን ቢገብር ለምን አንገቱን ቆርጦ አይሰጥም? ፍቅር የሌለው ሰው ሰማዕት ቢሆን እንኳን አይሰጥም። ሰማዕት ሆኖ ቢሞት እንኳን አባታችን ትልቅ የሆነ በጣም ዲፕ የሆነ መልእክት ነው ያስተላለፉት። ፍቅር ከሌለን መጽሐፍ ቅዱስም እንደሚለው ፍቅር ከሌለ ከንቱ ነን እንደሚለው እኛ ካልተዋደድን የሚቀበለን ፈጣሪ የሚቀበለን እግዚአብሔር የለም። ምን ጸድቀው ጽድቅ የለም ነው። አንዳንድ ሰዎች አለን አደለ ለቤተ ክርስቲያን ትልቅ ነገር ስላደረግን ብቻ መንግስተ ሰማያት መንገባ ትልቅ ህንፃ ስለገነባን መንግስተ ሰማያት መንገባ የሚመስለን በጣም የዋህ ሰዎች አለን። እንደዛ አይደለም። እሱ ማድረጉ መልካም ማድረጉ እንዳለ ሆኖ ግን ግዴታ በክርስትና ሕይወት ተመላልሰን ስጋው ደሙ መቀበል ንስሐ መግባት ግዴታ ነው። በቃ ምንም ነገር ብናደርግ መንግስተ ሰማያትን እንደዚህ ልንገባበት አንችልም። ይሄ ብልጥነትም እንዳይሆንብን እና ግዴታ በክርስትና ሕይወት ተመላልሰን ስጋው ደሙ ተቀብለን ንስሐ መግባት አለብን እንጂ ሌላ ነገር ስላደረግን ለቤተ ክርስቲያን በፍጹም ገነት የሚባል ነገር እንዳይታሰብ እንዳናስበው ጭራሽ ማለት ነው። ፈሪ የሆነ ሰው አይ በቃ ይሄንን ያልጀምረውም ያለ ሰው የትም አይደርስም። ምን እባላለሁ ማለትን እግዚአብሔር ምን ይለኛል እንጂ ሰው ምን ይለኛል ያለን ማለትን ያልተወ ሰው ማድረግ አይችልም። የሰው ልጅ ሁልጊዜም እንኳን ጓደኛው ላይ ከእግዚአብሔር ላይ ሐሳብ የሚሰጥ ፍጡር ነው። ስለዚህ ሰዎች ስለሚያወሩት ጉዳይ መጨነቅ ሳይሆን እኔና እግዚአብሔር እንዴት ሆነን እየኖርን ነው የሚለውን ነው ማሰብ። ሰው የፈለገውን ማውራት ይችላል። እኛ ግን መስራት ያለብን የራሳችን። ስለዚህ ከፈሪነት መጠበቅ፣ ሰው ምን ይለኛል የሚለውን ወይም እንዲህ ቢገጥመኝሳ ብዋረድሳ አሬባስ አልነካካ ይሄን ባደርገውሳ ቢበላሽብኝሳ ይሄን ብናገርሳ እነገሬ ቢተቹኝሳ እንዲህ ብሰራሳ እንዲህ ቢሆንብኝሳ የፈሪነት ነው። ምንድነው ያለ ግን መክሊቴን እነግዳለሁ ስል የባልት ሌቦች ቢወስዱብኝሳ ነበር ያለ። ፈሪ ሰው አያፈራም። አጉል ድፍረት ሳይሆን ምን ይሉኝ እነዚህ ብሉኝ ቢበላሽብኝ ብከስር እንዲህ ብል ብሎ ማሰብ ሁልጊዜ እየፈራ ነው ሰው ችግሩን ይዞ የሚኖረው። ሰው በዚህ ዓለም ሲኖር እንግዳ ነው። ለመክሰርም ለማትረፍም ተዘጋጅቶ መስራት አለበት። የምንችለውን ነገር በእግዚአብሔር አምነን ሰው አማክረን አቅደን መስራት። የተበላሸው ይበላሽ፣ የተረፈው ይተርፋል። በጣም ሁላችንንም የሚጎዳን ሀሳብ ነው ይሄ። አብሮን ያደገ ወይ በቤተሰብ ወይ ብቻ በብዙ ነገር ብዙ ሰዎች ላይ እኛ ላይ ያለብን ትልቅ ችግር ነው ይሄ ይሉኝታ። ሰው ምን ይለኝ ይሆን አሁን እንዲህ ቢሉኝስ እንዲህ ቢናገሩኝስ ይሄን ብጀምር ደግሞ ቢወቅሱኝስ ቀድመን አእምሯችን እንደዚህ ይለናልና ብዙ ነገር ማድረግ አንችልም በዚህ ምክንያት ብዙዎቻችን። እና ዋናው የምናደርገው ነገር እግዚአብሔርን የሚያሳዝን አለመሆኑን ማረጋገጥ አለብን። እግዚአብሔርን ማያሳዝን ነገር ከሆነ ሰዎች ምን ይሉኛል ወደሚል ሀሳብ ገብተን ማድረግ ያለብንን ነገር መስራት ያለብንን ነገር ሳንሰራ ጊዜያችን ማለፍ የለበትም። አባታችን ቃልዮትን ያሰማልን። በወላይታ ሶዶ ከተማ ደግሞ ተሰምቶ የማይታወቅ ሰርፕራይዝ ተደርጓል። የእናት መረጃ ቤተሰቦች ቪዲዮን ላይክ እና ኮፒ ሊንክ ማድረግ ሁሌም እንዳይረሳም። አዲስ ከሆናችሁ ደግሞ ፎሎ በማድረግ ቤተሰብ መሆን ትችላላችሁ። እኚህ ከላይ በቪዲዮ የምትመለከቷቸው ሰርፕራይዝ አድራጊ የሆኑ እንስቶች በወላይታ ሶዶ ከተማ እንደሚገኙና አንድ ደንበኛቸው ከአረብ ሀገር እንደምትኖር በመጥቀስ ፍቅረኛዋ እንደሞተና ለሟች ወንድም ወይም ለሟች ቤተሰቦች ሰርፕራይዝ አድራጊ ወጣቶችም የዴሊቨሪያቸውን ስም ገልጸው አሳዛኝ ወጣት ሞት ለቅሶ ላይ በመገኘት ሰው በሙሉ አዝኖ ባለበት ሰዓት ለቅሶ ቤት ላይ ለማያውቁት ሰው እንደማልቀስ እየሆኑ ለቅሶ ቤት ገብተው ሰውን ሲያላቅሱና ሌሎችንም ነገሮች ሲያደርጉም ተስተውለዋል። ታዲያ በእውነቱ ወጣቶቹ ለስራ ያላቸው መነሳሳት በእውነቱ የሚደነቅ ቢሆንም ሰርፕራይዝ ለደስታ ለታመመ አሊያም ለሌላ ጉዳይ እንጂ ለለቅሶ ታይቶም ተሰምቶም አይታወቅም። ለሟች ወይም የሟች ቤተሰቦች ምን ስሜት ይሰጣል? ይህ አይነት ድርጊት ደግሞ አልተግባብቶም የሆነ ዘመን ላይ መድረሳችን ማሳያ ነው። እናንተስ በዚህ ምን ትላላችሁ? ሀሳባችሁን በኮመንት ላይ
አስቀምጡ። ሰላም ሜሪ ሰርፕራይዝ ዲሊቨሪዎች ነን ከወላይታ ሶዶ። ዛሬም እንግዲህ አንድ ከስተመር ከአረብ ሀገር ደውላ ቤታችን ለቅሷል፣ ፍቅረኛዬ አርፏል። ግን ኖርማል ነው ይሄ? እኔ እንጃ። ፍቅረኛው አርፎ ሰርፕራይዝ ነው። ሰርፕራይዝ የሚያደርጉ ሰዎች ጋር ደውሎ አበባና ፎቶ ምግብ ምናምን ይዛችሁ ሂዱ። ምን እኔ እንጃ፣ ይከብዳል እንዴ! ወዴት እየተካሄደ ነው? እና እነሱም ጭራሽ ከዛ በኋላ ማስታወቂያ ብላ ሰርተዋል። ደግሞ እያለቀሱን የገቡት ምናምን። አሁን ለቅሷቸው ሲሆን ሀዘን ነው ወይስ ለስራ ነው? በጣም ይርድ ነው የሆነብኝ። እኔ ማደርገው አይመስለኝም መቼም። ኪዳነ ማርያምን የሕግ ባል የሆነኝ ዘንድ ወድጄ ተቀብየዋለሁ። ስለዚህም ከዛሬ ጀምሮ በተቻለ መጠን በስራው ሁሉ እረዳዋለሁ። በሐዘኑና በደስታው በጤናውና በሕማሙ ጊዜ ከእርሱ ጋር እሆናለሁ። በልዑል እግዚአብሔር ትእዛዝ ከእርሱ በሞት እስክለይ ድረስ ከእርሱ ጋር እሆናለሁ። እታዘዘዋለሁ። ቃሌንም በእግዚአብሔርና በተቀደሰችው በኦርቶዶክሳዊት ቤተክርስቲያን ጉባኤ ፊት በመሐላ ቃሌን እሰጣለሁ። ምንም አልልም እዚህ ጉዳይ ላይ። ሁላችንም የምንናፍቀው ቀን ነው እንግዲህ። እግዚአብሔር ያድርሰን ነው የምለው። በጣም በቤተክርስቲያን ስርዓት ማግባት በጣም ትልቅ የሆነ ጸጋ ነውና ሁላችንም እግዚአብሔር ለዚህ ክብር ያብቃን። ከእንቅልፋችሁ ስትነቁ የመጀመሪያ ስራ መሆን ያለበት ምንድነው? ቀኑን ባርኩት፣ አማትቡ። ምንም ስታደርጉ አማትቡ። ምዕመናን ከቤት ስትወጡ አማትቡ፣ ወደ ቤት ስትገቡ አማትቡ። አሁን ቀረ እንጂ ትናንትና እኮ እናት አባቶቻችን ዱቄት እንኳን ሲያቦኩ ምንድነው ያደረጉት? እኛ ሲያልቅ ነው በስማ የምንለው አይደል? ወይ በስማ ቤት ገባ። መጀመሪያ ብታማትቡ እኮ በኋላ አታማትቡም ነው። አማትበህ ብትጀምረው በጣም ጥሩ ነው። ብዙ ስራ ይሰምራል። በምንም አይነቱ እነ ቅዱስ ጊዮርጊስ እኮ አሳይተውናል። ቅዱስ ጊዮርጊስን መርዝ አቀረቡለት። አማተበበት መርዙ ላይ ጠጣው። ካሁን ሆዱ ተሰነጣጥቆ ይሞታል ብለው ሲጠብቁ ጊዮርጊስ በመታመም ፈንታ ፊቱ ልክ እንደ ፀሐይ በፊታቸው አበራ ይላል። እግዚአብሔር የተመሰገነ ይሁን። በሆነ ምን ስላደረገበት ነው? ስላማተበበት። በኋላ አስማቱ ያለው እጁ ላይ ነው አሉ። ምኑ ያለው? ጠንቋይ ቤት የሚሄድ ሁሉ ነገር ጥንቆላ ነው የሚመስለው። እና አስማቱ ያለው እጁ ላይ ነው። እጁን እሰሩታል። ወደ ኋላ አሰሩት። ያንኑ መርዝ አመጡለት። ጊዮርጊስ ባገጩ አማተበና ጠጣው። አሁንም ፊቱ እንደ ፀሐይ አበራ ይላል። እንደዚህ ነው ኃይሉ የመስቀሉ። በእውነት የመስቀሉን ኃይል በሁላችን ያሳድርብን። ስለዚህ ነው ማማተብ የማትችሉበት ቦታ ላይ ከሆናችሁ፣ መቼስ በሰላም ሀገር የሆነ ቦታ ደግሞ አማትበህ ነው ሰው ማረበሽ ካልፈለግ በሐሳባችሁ የመስቀል ምልክት ስሩ። በሐሳባችሁ እሱ ራሱ ይሰራል። በዚህ መስቀል ጠላትን ድል ትነሳለህ እንደተባለ ቆስጠንጢኖስ የመስቀሉ ምልክት ኃይል አለው። ጌታ እንዴት ተሰቀለበት እንጂ ሌላው ምልክት ምን ያደርጋል የሚሉ ሰዎች አሉ። እንደ ቀዳሜ ሰማን ነው ቅዱስ ጴጥሮስ እኮ በሮም አደባባይ ሊሰቅሉት ሲሉ እኔ የጌታዬ መስቀል ላይ ምን አልልም አለ፣ አልሰቀልም አለ። ክርስቶስ ከተሰቀለ መቆየቱን ጴጥሮስ አያውቅም እንዴ? ለሚያምን ሰው አሁንም ድረስ መስቀሉ ላይ ማን አለ? አልወረደም እኮ መስሏቸው ነው። መስቀል ሌላ ክርስቶስ ሌላ፣ የተሰቀለው ሌላ ይሉናል። ከመስቀል መች ወረደ? በእኛ ሕሊና መስቀል ላይ ነው ክርስቶስ። አሁን በሐሳባችን አልተለየም። አዚም ያረገብን ስለሌለ እንደ ገላትያ ሰዎች የማታስተውሉ የገላትያ ሰዎች ሆይ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ የለምን አለ። ከተሰቀለ እኮ ቆይቷል፣ ግን ተስሏል በሕሊናችን። አሁንም መስቀል ላይ ሆኖ ነው የምናየው። አባቶቻችን በምንም አይነት ሁኔታ ያማትባሉ። ስትጨነቁ አማትቡ፣ ውሃ ስትጠጡ አማትቡበት፣ ምግብ ስትበሉ አማትቡ። በሁሉ ሁኔታ የመስቀሉን ምልክት ተሸክመን እንዞራለን ያለውን መፈጸማለን። አንድ አባት ያደርጉትን ልንገራችሁ እናበቃለን። ከኔ ጋር ናችሁ? እዚሁ ሀገራችን ላይ በደርግ ጊዜ ነው አሉ እንደው እግዚአብሔር የለም ተብሎ ትንሽ ችግር ተፈጥሮ ነበር አሉ እና አንድ አባት እየሰበኩ ህዝቡን እያስተማሩ አስቸገሩ። እንዴት እግዚአብሔር የለም ይባላል? ይሄ ኮሚኒስት መንግስት እያሉ
አንድ ትንሽ ከተማ ላይ በጣም ሲያስቸግሩ አሰሯቸው፣ እስር ቤት አስገቧቸው። ይህን ቄስ ካላሰርነው የከተማ ሰላም አይሆንም፣ ህዝቡን ያሳድምብናል ብለው አሰሯቸው። አሁን ወታደሮች ተመደቡና እኚህን አባት ምግብ ሊበሉ ሲሉ መጸለያቸው አይቀርም። ልክ ሲጸልዩ ጠብቃቸው ለምን ጸለይክ ብለው ደብድቧቸዋል። ከዛ እኚህን አባት ወታደሮች ትልልቅ ዱላ ይዘው ከበዋቸው ቆሙ። ምግብ አቀረቡላቸው እና ካማተቡ ምን ሊያደርጓቸው ነው? ሊደበድቧቸው። እኛ አባት ይገርማቸዋል፣ መብላት ፈልገዋል፣ ማማተብም አለባቸው፣ ግን መደብደብ አልፈለጉም። ያው መቼስ ሁሉም ሰው ለዱላ ዝግጁ ነው አይደለም። እና ዝም ብለው ቁጭ አሉ። ብላ እንጂ ይሏቸዋል። ምን ይዘው በእጃቸው? ዱላ ይዘው። እኛ አባት ምን አሉ? እኔ ከየት ልጀምር? ምኑን ልብላው? ከዚህ ልብላ? ከዚህ ልብላ? ከዚህ አሉ። ምን አደረጉ? ማማተቡ ማለት ነው። አባቶቻችን በእውነት እንደ አስጨናቂ ሁኔታ ላይ ሆነው እንኳን የምን ምልክት ነው የሚሰሩት? የመስቀል ምልክት። መስቀሉን አሳይተው ብዙ መንገድ ያለፉ፣ መስቀሉን አሳይተው ከብዙ ጭንቅ የወጡ ሰዎች አሉ። ምክንያቱም መስቀሉና ክርስቶስ ተለያይተው ታይተውን አያውቁም። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የማን ኃይል ነው? የሰማነውን በልቡናችን ያስ በእውነት ድንቅ ትምህርት ነው። ያው ሁላችንም ግን ያው አብዛኞቻችን ከእንቅልፋችን ስንነሳ በማማተብ ሳይሆን በቲክቶክ ነው የምንጀምረው። ልናስተካክል ይገባል። ቅድስተ ማርያም እዛ 6 ኪሎ ጋር አለች ቅድስተ ማርያም ቤተክርስቲያን እና ግቢዋን በጣም ነው መወዳት። እኔ 5 ኪሎ ስለማገለግል እና እዛ ትምህርት ቤት ስላለ ጫጫታም ስላለ አይመቸኝም። አንዳንዴ መጸለይ ሳስብ ቅድስተ ማርያም ገብቼ ነው የምጸልየው። ግቢው በጣም ነው የምወደው እና ከስራ መልስ መሬት ተደፍተው ሲጸልዩ አንጀቴ ይላወሳል። ይገርማቸዋል ያላቸው የአምላክ ፍቅር ጸሎታቸውን ሳይ በጣም ነው የምመሰጠው። እና አለች መቀመጫ ምዕመናን፣ እኔም ጥቄን ይዤ ጸልያለሁ ቁጭ ብዬ ወደ አምላኬ። እና ዞር ስል አንድ ካህን እና አንድ ሴት ይነጋገራሉ። ሴትየዋና ካህኑ የሚነጋገሩት ስለ ባሏ ነው። ለካህኑ የምትናገረው እንዲህ አድርጎኝ ብላ ብሶቷን ነው የምትናገረው ለካህኑ። እሳቸውም ሰምተዋታል፣ እኔም እሰማለሁ ተደብቄ፣ አላዩኝም። እና ምን አለች? አባት አቤት፣ አንድ እናቴ ያወረሰችኝ ቤት አለ፣ ለእመቤቴ ማርያም ልሰጥ እፈልጋለሁ አለች። ቤቱን ለማርያም ሰጥቻለሁ እናቴ ያወረሰችኝን አለቻቸው። ገብቷቸዋል አባቡ። ይህን ቤት ለማርያም ልትሰጥ ሳይሆን ከባሏ ልታሸሽ እንደሆን ገብቷቸው እና አይ ልጄ ማርያም ብዙ ቤት አላት ለአንቺና ለባልሽ ማለት። አሁን ባልየው እኮ የለም የዶለተችበትን አያውቅም። እግዚአብሔር ግን በካህኑ በኩል ሆኖ ሲዋጋለት አየው እና ሳቄ ለቀቁት እና አዩኝ። እሳቸው ይቅርታ አባት ብዬ ሹልክ ሄድኩ። እኛ ሳናቅ ስለኛ የሚሟገትን ሰው ያስነሳላችኋል። ይገርማችኋል። ይሄ ፓስተር የተናገረው ንግግር ውስጥ ብዙ ነገር ማስተዋል ትችላላችሁ። መጀመሪያ የቅድስተ ማርያም ቤተክርስቲያኗን በጣም ነው መወዳታለሁ። ምክንያቱም ለጸሎት የሚመቸኝ ግቢ ነው። እዛ ግቢ ሄጄ ስጸልይ ጸጥታው ብዙ ነገሩ ደስ ይለኛልና እዛ ሄጄ ጸልያለሁ አለ። አንድ ሌላ እምነት ያለው ሰው የኦርቶዶክስ ቤተክርስቲያን ግቢ ገብቶ መጸለይ እንግዲህ አስቡት። ሲቀጥል ደግሞ ምን አለ ካህኑ ከሴትዮዋ ጋር ባለው ንግግር ውስጥ እግዚአብሔር በካህኑ በኩል ሆኖ ለሴትዮዋ ባለቤት ሲሟገት አየሁት አለ። ስለዚህ በካህናት በኩል እግዚአብሔር በደንብ ስራ እንደሚሰራ እያመነ ነው ወይም እየመሰከረ ነው። እና በጣም ነው የሚገርመው። ቀስ እያሉ ያው ፓስተሮች አንዳንድ በጣም ማስተዋል ያላቸው ጥሩ አመለካከት ያላቸው እኮ ፓስተሮች እንደዚህ ያሉ እና ያብዛልን እነዚህን የሆነ ቀን መምጣታቸው ስለማይቀር ማለት ነው። እኚህ ካህን ከዚህም በፊት እንዳይወራጩ ብለን ቪዲዮ ሰርተንባቸው ወጥቶ ይቅርታ ጠይቆ እንደነበረ ትዝ ይለኛል። ብዙዎቻችሁ ይህንን ቪዲዮ እያያችሁ ዳዊት በታቦተ ጽዮን ፊት እየዘለለ ዘመረ፣
ሜልኮሎች አትንቀፋቸው እያላችሁ ስትናገሩ ሰማውና እንደው ስተት ነበርኩ ልክ አይደለም ብለው ራሳቸው ይቅርታ ጠይቀዋል። ከልባቸው ቢሆንም ካፋቸው መሆኑ አሁን ታወቀ። ስለዚህ ከዚህ በፊት እኛ መምህር ላይ የተሰራውን ቪዲዮ ይቅርታ የጠየቁበትን ቪዲዮ እናይና አሁን ደግሞ የሥራ ልክ ነው ወይ የሚለውን በዚሁ ደምድመነው እኛ መምህርን መውሰድ ያለባቸውን ትምህርት እንዲወስዱ ቪዲዮውን እስከ መጨረሻው ድረስ ኮፒ ሊንክ ሼር ፖስት እያደረጋችሁ ለሚደርሰው አካል ደግሞ እንድታደርሱልኝ በሉል እግዚአብሔር ስም ጠይቃችኋለሁ። ከዚህ በፊት ወደ ሰራነው ቪዲዮና ይቅርታ ወደ ጠየቁበት መልእክት እንለፍ። ይሄ ሰውዬ ምን እንዳለ ሰምተን እንመለስ። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ በዚህ መልኩ ነው አምልኮ የሚቀርበው። ቤተክርስቲያን በፍጹም በዚህ መልኩ እግዚአብሔርን አታመልኮ። ይሄ የግለሰብ ችግር እንጂ የቤተክርስቲያን ስርዓትና አምልኮ አፈጻጸም አይደለም። እንዲሁም በብዛት ቤተክርስቲያንን የማይወክሉ ቤተክርስቲያን ውስጥ ግን የሚገኙ ግለሰቦች አሉ። እነዚህ ግለሰቦች በሚያጠፉት ጥፋትና ስራ ቤተክርስቲያንን ልንወክላትና ልንመዝናት አንችልም። እነዚህ ሰዎች ቤተክርስቲያናት የምትመዝናቸው የምትለካቸው እንጂ እነዚህ ሰዎች ቤተክርስቲያንን አምልኮን አይለኩላትም። ይሄ ካህንም የሰራው ስህተት ገብቶት በይፋ ቤተክርስቲያንና መመኑን ይቅርታ ጠይቋል። ይሄን እንቅስቃሴ በሌላ ላይፍ የሚታይ ከሆነ ያለውን ነገር አስተካክዬ ከዚህም ወደፊትም ቢሆን ሌላ ተመልካች እንትን እንዳይል እንዳይሰናከል አስተካክዬ አደርጋለሁ፣ አገለግላለሁ። ስለዚህ እንዳያችሁት ይቅርታ ጠይቆ ነበረ። ይሄ ስራዬም ደግሞ ልክ አይደለም አስተካክላለሁ ብሎ ነበረ። እናንተ ታዲያውን የምደግፏቸውና ልክ ናቸው ብላችሁ የምታወሩት ራሳቸው ልክ እንዳልነበሩ ይኸው ባንደበታቸው ሰምታችኋል ብዬ ተስፋ አደርጋለሁ። አሁንም ቤተክርስቲያን ውስጥ እንደዚህ አይነት መምህራን ብዙ ናቸው። መንፈስ ቅዱስ የሚያወራጭ አይደለም፣ የሚያረጋጋ መንፈስ ነው። መንፈስ ቅዱስ የሚያዘልል የሚያሳብድ መንፈስ አይደለም፣ ጸጥታን ሰላምን የሚሰጥ መንፈስ ነው። ስለዚህ እንደ አይነት ድርጊቶችን ወደ መንፈስ ቅዱስ ለማጠጋገት አትሞክሩ። ይሄ ስሜታዊ መሆንና ስርዓተ ቤተክርስቲያንን አለማወቅ ነው እንጂ ልኩን አይደለም። እነዚህ ሰዎች ቤተክርስቲያን ውስጥ እንጂ የሚወራጩት ከበሮ ይዞ የሚዞሩት አለአግባብ የሆኑ ድርጊቶችን የሚሰሩት በራሳቸው ስሜት ተነሳስቶ እንጂ መንፈስ ቅዱስ አለብማቸው ወይም ደግሞ መንፈስ ቅዱስ አነሳስቷቸው አይደለም የሚሰሩት። ቅዱስ ዳዊትንም ደግሞ ከእነዚህ ሰዎች ጋር በፍጹም ለማነጻጸር እንዳትሞክሩ፣ ሁሉም ቦታና ልክ ስላለው ማለት ነው። ስለዚህ እኛ አባታውንም ቢያስተካክሉ ይቅርታ የጠየቁት ከልቦት ቢሆን ኑሮ አሁን ደግሞ ድርጊት ባልፈጸሙት ነበረ። ሁለተኛ ነገር ደግሞ ሌሎች ቤተ እምነት ላይ ሆነው ይሄው ቤተክርስቲያን ውስጥ እንዲህ ነው እኮ እግዚአብሔርን የሚያመሰግኑት ብሎ በዚህ ሰው አማካኝቶ ቤተክርስቲያንን መተቸት የሚፈልጉ ሰዎች አሉና ይህ ሰው ቤተክርስቲያንን አይወክሉም። ሁላችንም ቤተክርስቲያንን አንመዝናትም፣ እኛ በቤተክርስቲያን እንመዝናለን እንጂ። ስለዚህ ይሄን ድርጊት ቢያስተካክሉና በስርዓት ቤተክርስቲያን ቢመሩ ስርዓትን ይዘው ማለቱን ቢያደርሱ መልካም ነው ላለው ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች አዳርሱ። ለምን በኢንቦክስ አትናገርም የምትሉ ሰዎች ካላችሁ እኔ ኢንቦክስ ላይ ኢንቦክስ የመዞር ግዴታ የለብኝም። በአደባባይ መማሪያ እንዲሆን በአደባባይ ነው መነገር ያለበት። ይሄንን ዋቆ ኮፒ ሊንክ ሼር ፖስት እያደረጋችሁ አዳርሱላቸው። ይቆያል። በዲያቆን ሲራክ ሀሳብ በደንብ ነው የምስማማው። ምክንያቱም በቤተ ክርስቲያናችን እንደ አይነት ነገሮች ወይም እንደ አይነት የአገልግሎት ወይም የዝማሬ አገልግሎቶች አልተለመዱም ወይም አላየንም። እስከ ዛሬ ድረስ እኛም አላየንም። እንግዳ የሆነ እንቅስቃሴ ነው ለእኛ ምዕመን። ደግሞ ይሄ በጣም የሚያሰናክል በሃይማኖት ላልጸኑ በእውቀት ላልጠነከሩ ሰዎች እጅግ በጣም አሰናካይ የሆነ እንቅስቃሴ ነው እና ከአንድ ካህን ደግሞ ሲሆን ምዕመኑ ያ ነገር ትክክል እንደሆነ ነው ሊያስብ የሚችለው፣ በዛም ሊሰናከል ይችላል እና እንዲህ ነገሮች በቤተ ክርስቲያን መቅረት አለባቸው። ምዕመናንም ቶሎ ብላችሁ ያ ነገር ትክክል ነው ብላችሁ ለመናገር አትቸኩሉ፣ መጠየቅ አለባችሁ እና ዲያቆን ሲራክ የተናገረውን ነገር በጣም 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 ነው መቀበለው። በጣም ትክክል ነው። ወላሂ ነው የምልህ አምላኬ ይህ ልጅ ሙስሊም አንድ መንፈልገው ለምን ዘመርክ ሊባል አይገባም። መዝሙርን የገጠሙ ከተመቸኝ ገባ። አሁን ይሄ ማራት ኢትዮጵያን ማራት ሀገሬን በየሄድኩበት መጠሪያ የሊቀ መዘምራን ቴዎድሮስ ዮሴፍ የሄድኩበት መጠሪያ ክብሬን ካለ ስሜን ካለ እኔን እኮ ነው እኮ በቃ። ይህ መዝሙር እንደ ሰውኛ ብለው ምን ችግር አለ? ጸሎትም ጨመር ነው። አንዳንዴ መዝሙርና መንዙማ ምን አላቸው ብለህ ስትሰማ መንዙማ ወይ ቂሳ ማለት ታሪክ ወይ ታሪክ ወይ ቁርአን ነው። መንዙማ ከማለትህ በፊት ታውቃለህ ወይ? ገባህ? ነው ከማለታችን በፊት ያን ነገር እናውቃለን ወይ ነው። መዝሙርም ደግሞ ስታስበው ያለ ምክንያት የተዘመረ መዝሙር የለም። ከሀጂ ሙፍቲ ጋር የመጀመሪያ ጊዜ በአካል የተገናኘ ነው እዛ ነው እና በጣም የገረመኝ ነገር አስበው፣ የእምነት አባት ናቸው። አንድ ሙስሊም ሰው እኔ ለምሳሌ መንገድ ላይ ሴት ልጅ ሰላም አይደለም አማለልበት መንገድ እምነት አይፈቅደውም። መከጀል የሚባል ነገር አለ። ያን ላለ መከጀል ገባ። ዱርዬም ብትሆን እምነትህ ላይ እምነት እና ወላሂ ነው የምልህ የገረመኝ ነገር ከኔ ጋር ደግሞ
ኤልሻዳይ ነው ምናምን የምትባል ቲያትር አብራኝ የምትሰራ ልጅ ነበረች። ከዛ አጂ ሙፍቲን ሳያቸው ቲቪ ላይ ነው የማውቃቸውና እንደስ ብሎኝ በቃ ልጅ ነኝ ምናምን እየሮጥኩ ሂጄ ቅፍ ምናምን ነገር የገረመኝ የኔን ሰላም ማለታቸው አይደለም። ማተብ አድርጋለች የረግችው ይሄ ሽፎን ያ በቃ የሆነ ኦርቶዶክስ እንደሆነች ግልጽ ነው። ጸጉሯ ክፍት ነው ምናምን ወላሂ እንደኔ ነው የሰማት። ዝቅ ብለው እንደ እጇን ብለው ግንባሯን ስመው አላህ ያሳድጋችሁ እኩል ከዛ የሚታይ አንቺንም ፈጣሪ ያሳድግሽ። አየ ለሷ ለምን አላህ ያሳድግሽ አላላትም። አይምሮ አስር ፈጣሪ ያሳድግሽ በቃ በመታምኝበት የሆነ ባመንሽበት ነገር ያሳካልሽ ነገር አለ አይደል? የዚህን ያህል ለሰው እምነት ሪስፔክት የነበራቸው አባት ናቸው። ቃላቸው በቃም በደንብ ይሄን ሰው ይበቃል ለሚለው ቃል በቃ እኮ ይገዛሃል ይላል። እንዴት ብትል አንተ እምነትህን አላየ እንዴት ነው እስካሁን አሁን የዳንንም ያንተንም ዘር ብትጠይቀኝ አላቅም። እምነት ግልጽ ነው። የኔም ሙስሊም እንደሆንኩ እናንተም ኦርቶዶክስ እንደሆንኩ ግልጽ ነው። ግን እንዴት ነው ከካሜራም ጀርባ አሁንም ድረስ ያለን መሳሳቅ መጫወት አየ ይሄንን ነው ማለት ዘራተን ሰው በመሆናችን ነው ተከባብረን እየተጫወትን ያለ ነው። ሰው ይሄን ነገር እየተረዳ አይደለም። ገባ አሚር አንተን አሁን ሲሰድቡ ይገርማል። ለምን እንደሚሰድቡ ግን ምናምን ይለኛል። አንዳንድ ሰው እየገባ ቅድም እንደውም አንዱ ምን አለኝ ካንተ ጋር እንትን ስንጮት ምንድነው አንዴ ልመልስ አላልኩም እና የሚገርም የሆነ ልቤን የሚይዘው ኮሜንት ነው ያየሁት። አባቴ ኦርቶዶክስ ነው እኔ ሰለሜ ነው ታርቀን ነበር በአንተ ምክንያት ግን ታረቀን። በጣም የሚገርም ልጅ ነው። እኔ ያለው ኢነርጂ በጣም ፖዚቲቭ ነው። ሀሳቡ በቃ በሃይማኖታችን ልዩነት ተከባብረን ተቻችለን መኖር እንችላለን፣ ሀገራችንን ማስቀጠል በፍቅር መኖር እንችላለን የሚል ትልቅ ሀሳብ ነው የያዘው። ይህን ሀሳብ ደግሞ እየኖረው ነው በቃ እየኖረው ነው እና በጣም የምወደው ልጅ ነው። በጣም ነው የምወደው። ኮሜዲያን እሸቱ ምንድን ነው ያጋጠመው? ተወዳጁ ኮሜዲያን እሸቱ መለሰ በአሁኑ ሰዓት እንግዲህ በሚዲያ ታሪኩ እጅግ ከባዱ ምዕራፍ ላይ መድረሱን አስታውቋል። አሁን ይህንን ሳወራ ፈገግ ለማለት ብሞክርም ውስጤ ግን በታላቅ ጭንቀት ውስጥ ይገኛልን ብሏል። እሸቱ እንዳለውም ዶንኪቲ በገጠመው ከባድ የኢኮኖሚ ቀውስ ምክንያት በርካታ ሰራተኞችን ከስራ ቢያሰናብትም አሁን የቀሩትን 46 ሰራተኞችም ይዞ መቀጠል ባለመቻሉም ቀሪዎቹን ሰራተኞች ለማሰናበት ከጫፍ መድረሱንም አስታውቋል። እሸቱ አክሎም እናም ዶንኪቲዩብን እዚህ ያደረሳችሁት እናንተ ናችሁ። ታዲያ ዛሬም የመጨረሻው ጥያቄ አንድ ነው። በዚህ አስቸጋሪ ሰዓት ከጎናችን አላችሁ ወይ በማለት ኮሜዲያን እሸቱ በተማጽኖ ጠይቋል። እንግዲህ ኮሜዲያን እሸቱ በጣም ችግር ውስጥ ነኝ ድረሱልኝ ብሎ ሰሞኑን ቪዲዮ ሰርቶ አይተነዋል። እንደምናውቀው በዩቲዩብ በደንብ የተሳካለት ሰው ነው። የቤተ ክርስቲያኖችንም በማሰራት ብዙ የበጎ አድራጎት ጉዳዮች ላይ በመሳተፍ ብዙ ገንዘብ የሚሰበስብ ትልቅ ዩቲዩበር ነው እና ሰሞኑን ያጋጠመው ነገር እንግዲህ ሰራተኞቹን እስከ መበተን ድረስ እንደደረሰና የኢትዮጵያ ሕዝብ እንግዲህ ዩቲዩቡን እንዲያግዘው እንዲደግፈው ጥሪ አቅርቧል። ሁላችንም ልናግዘው ልንረዳው ይገባል። ምክንያቱም ብዙ ነገር ስለሰራ። የቀሩትን 46ቱን ከመበተኔ በፊት ግን ዶንኪቲዩብ ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት 3 ሰዓት እነግራችኋለሁ። በትክክል የምትወዱኝ የዶንኪቲዩብን ስራ የምትወዱ የምትደግፉ ሰዎች ይህ መስማት አለባችሁ። ምሽት 3 ሰዓት ዶንኪቲዩብ ላይ እንገናኝ። ኦርቶዶክስ በጾሞ ጴንጤ ያድራል ታውቃለህ አይደል? ኦርቶዶክስ አንጀቱ እስኪላጥብ እንትን ባለው ጴንጤ እየበላ እየቀጠፈ ትንሳኤ ምሽት ያድራል ያድራል። እነሱ እዛ በጧፍ እኛ እዚህ በሻማ ወይ ደግሞ አሁን ዘመናዊ ደግሞ እንትን መጥቷል። ሞባይል ታበራና ሁሉም ሰው እዚህ ሁላችሁም አብሩ ሞባይላቸውን አለ። ጥሩ ነው። ግን የሚያሳዝነኝ ትንሳኤ ምንድን ነው ታዲያ? ያው እኛ እንግዲህ ኦርቶዶክሳውያን ሁሌ ልዩነት ፈጣሪዎች ነን። በምንም ነገር በሃይማኖታችን
ከየትኛውም እምነት በላይ በሆነ መንገድ ነው ሁሉንም ስርዓታችን የምንፈጽመውና የታወቀ ነው። እኛ የጌታን ትንሣኤ በጾም በጸሎት ሌሊቱን እናድራለን። ያው እኔ አላልኩም እንግዲህ ፓስተሩ ነው ያለው። ያው እኛ እንግዲህ ያው እድለኞች ነን ኦርቶዶክሳውያን። የአምለሰትና የኮሜዲያኑ ቃለ መጠይቅ ውዝግብን ፈጠረ። ተወዳጁ አርቲስትና ሞዴል አምለሰት ሙጬ ከኮሜዲያን ያሲኖ ጋር ባደረገችው ቃለ መጠይቅ ላይ የቀለደችው ቀልድ ከፍተኛ መነጋገሪያ ሆኗል። አምለሰት በጥያቄ መሃል የተናገረችው ቀልድ በርካቶችን አስደንግጧል። ቅርም እንዳሰኘ በርካቶች እየገለጹ ነው። ነገሩ እንዲህ ነው። በፖድካስቱ ጨዋታ መሃል ያሲኖ በኩራት አንድ ነገር ተናገረ። ሲክስ ፓክ አለኝ ሲል ኤሚ ደግሞ ስፖርት ሰርተ ነው እርቦህ ነው በማለት በቀልድ መልክ ትናገራለች። ይህም ቪዲዮ ተቆራርጦ ሲለቀቅ በርካቶችን አሳዝኗል። ይህንን ጉዳይ እንዴት ተመለከታችሁት? ሐሳባችሁን በቅንነት ኮመንት ላይ አጋሩኝ። የተመለከትኩት በቅንነት ነው በነገራችን ላይ፣ ምክንያቱም እሷ የተናገረችበት ኢንቴንሽን ኖርማል ነው። እሱ ኮሜዲያን ነው፣ እሷም ጋዜጠኛ ናት። በኮሜዲ ቋንቋ ነው ያናገረችው። ከዚህም በላይ እሱም ቀልዶ ያውቃል አይደል? ከእንደዚህም አይነት ነገር በላይ በእሱም ቀልዶ ያውቃል። ሰው እኛ ነገሮችን ለማራገብ ምናምን ባንጠር ጥሩ ነው። ምክንያቱም ሁለቱም ኖርማል ነገር ነው የተነጋገሩት። ራሷን ያገባችው ብራዚላዊት ራሷን ፈታች። ራሷን ያገባችው ብራዚላዊት ሞዴል ከ1 ዓመት በኋላ ራሴን ፈትቻለሁ ስትል አስታውቃለች። በለንደን የምትኖረውና ከ400,000 በላይ ዜናው ራሱ በጣም ነው የሚያስቀው። ራሷን ያገባችው ብራዚላዊት ራሷን ፈታች ይላል እንዴ? ቶች ያሏት የ36 ዓመት ሶሻል ሚዲያ ተጽዕኖ ፈጣሪና ሞዴል ሱለን ባለፈው ዓመት ለራስ ያለኝን ፍቅር እገልጻለሁ በማለት በራስ ጋብቻ ስነ ስርዓት ራሷን ማግባቷ ይታወሳል። ይሁን እንጂ የብቸኝነት ስሜት በትዳር ውስጥ እንደተሰማትና መግባባት አቅቷት ጭንቀት ውስጥ በመግባቷ ትዳሯንም ለማዳን ብቻዋን እስከ 10 ጊዜ ባልና ሚስት የምክር አገልግሎት ወይንም ቴራፒ ብትከታተልም ሳይሳካላት ቀርቶ ራሷን ለመፍታት መወሰኗን አስታውቃለች ሲል ታይምስ ኦፍ ኢንዲያን ዘግቧል። ለወቅታዊና አዳዲስ መረጃዎች እናት መረጃን ላይክ ፎሎ ያድርጉ። እያበዱ ነው እንደ ቆይኔ ፈረንጆች። ብቸኝነት የተሰማኝ ስለሆነ ራሴን ለመፍታት ወስኛለሁ አላለችም። አረ በጣም ነው የሚቀልሉት ፈረንጆች፣ ግን ይመቻቸው። ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። ቀጣይ ደግሞ በሌላ አስተማሪና አዝናኝ በሆኑ ጉዳዮች እንገናኛለን። ይህ ብስሪ ሪያክት ነው። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰቡን መልካም ጊዜ ይሆንላችሁ።